ለድፍን 3 ዓመታት ታቅዶ በአንድ ምሽት የተጠናቀቀ በ21ኛው ክፍለ ዘመን እንኳን ሰው ጥላ በማያሳልፉ ማሽኖችና በስልጡን ባለሙያዎች በሚጠበቅ ሚስጥራዊ ቦታ ላይ የተፈጸመ የክፍለ ዘመኑ ታላቁ ዘረፋ ነው። ዘ ስኩል ኦፍ ተርንሚ በሚል ስም የሚጠሩ 5 ጣሊያናዊ ማፊያዎች የዓለማችንን ቱጃሮች አራቁተው የደህንነት ጠቢብትን እጅ ባፍ ያስጫኑበት ክስተት ነው። የዚህ ሁሉ መነሻ የዓለም የዳይመንድ መዲና የምትባል ከተማ መኖሯ ነው። 80 ከመቶ የዓለማችን የዳይመንድ ግብይት የሚፈጸመው በአንድ ከተማ ያውም በአንድ ህንፃ ውስጥ ነው። የዓለም ዳይመንድ ዋጋም ቅርጽም የሚወጣለት የዓለማችን ከፍተኛ አልማዝ አምራች በሆኑት ራሽያና ቦትስዋና፣ ካናዳና ኮንጎ ወይም አውስትራሊያና ደቡብ አፍሪካ አይደለም። ከተማዋን ቢሊዮነሮች እንጂ እኛ ድሆቹ እስከነመፈጠሯም ሰምተናት አናውቅም። 1 ሚሊዮን ሰዎች ብቻ የሚኖሩባት አንቲዌርፕ የምትባል የወደብ ከተማ አለች። ይህቺ ከተማ ለአለፉት 500 ዓመታት የዓለማችን የዳይመንድ ዋና ከተማ ሆና ቆይታለች። ከተማዋ የዳይመንድ መዲና ትባል እንጂ ትልቁ የዳይመንድ ግብይት የሚከናወነው በከተማ ውስጥ በሚገኝ አንድ ህንፃ ውስጥ ነው። ህንፃው አንቲዌርፕ ይባላል። ምድር ቤት ውስጥ በሚገኝ አንድ ክፍል ውስጥ ብቻ 38 ቢሊዮን ዶላር የሚያወጣ ዳይመንድ ይገኛል። ዳይመንድ ዋጋው ብዙ መጠኑ ትንሽ መሆኑ አንድ ቦታ ማከማቸቱ ለጥበቃ አመቺ በመሆኑ ቦታው ለግማሽ ሚሊኒየም የዳይመንድ ንግድ ማዕከል ሆኖ ቆይቶ በአንዲት ከተማ ያውም በአንድ ህንፃ ውስጥ ተከማችቶ እንዲገኝ ምክንያት ሆኗል። ታዲያ የዓለማችን ቢሊዮነሮችና የቤልጂየም መንግስት አይን ማረፊያ የሆነው በዚህ ህንፃ ውስጥ ገብቶ ዳይመንድ ሰርቆ መውጣት በሰው ልጅ ጭንቅላት ሊታሰብ የማይችል ሳይሆን ሊታሰብ የማይገባ ሐሳብ ነው። ምክንያቱም ሲያስቡ ቢውሉ ትርፉ ድካም ነውና። ሆኖም ዓለማችን ላይ ይህን የእብድ ሐሳብ ማሰብ የሚችል ጭንቅላት ያለው አንድ ሰው ብቻ ነው፣ ጣሊያናዊው ሊዮናርዶ። በንስር አይኖች የምትጠበቀዋ ይቺ ከተማ መንግስት ለዚህ ሥራ ብቻ ብሎ ያዋቀራቸው በ10 ዙር ቀለበት የ24 ሰዓት ጥበቃ የሚያደርጉ በስለላ ፈጥኖ ደራሽ ኃይል፣ በወንጀል ምርመራና በነቂቅ የቴክኖሎጂ ቡድን ኃይል የተደራጀ የዳይመንድ ፖሊስ ወይም ዳይመንድ ስኳድ የሚባል ልዩ የመንግስት ኃይሎች ይጠበቃል። በተለይም ዋናው የግብይት ማዕከል የሆነው የዳይመንድ ማዕከል ህንፃ የሚገኝበት አካባቢ መኪና ይዞ መግባት የተከለከለ ነው። ዳይመንድ ሻጭ ወይም ዳይመንድ ገዢ አሊያም በእነዚህ ድርጅቶች ውስጥ ተቀጣሪ ሰራተኛ ካልሆኑ በቀር ወደ አካባቢው ዝር ማለት አይቻልም። ህንፃው 64 የደህንነት ካሜሮች አሉት። በዛ ላይ አሉ የተባሉ የጥበቃ ባለሙያዎች አይናቸውን ሳይከርኑ ይጠብቁታል። ከደህንነት ካሜራውና ከጥበቃዎቹ አልፎ በሩ ጋር የደረሰ ሰው በኤሌክትሮኒክ ካርድ ብቻ የሚሰራ በሮች ይጠብቁታል። ወደ ህንፃው የሚገቡት ልዩ የይለፍ ቃል ያላቸው ኤሌክትሮኒክ ካርድ ያላቸውም ጭምር ብቻ ናቸው። ቀንቶት ከሁሉም ተደብቀው ይህንን ሁሉ አለፉ፣ ውስጥ መግባትም ቻሉ እንበል። ቀጥሎ የሚፋጠጡት ከቴክኖሎጂ ጋር ነው። ቴክኖሎጂው የአካባቢው ሙቀት በመለካት ብቻ ሰው መኖርና አለመኖሩን መለየት የሚችል እንቅስቃሴን አንብቦ ሰዎችን መለየት የሚችል በህንፃው ውስጥ ያለ ምንም አይነት ቫይብሬሽን በሰከንድ ውስጥ የሚለይ ነው። ተጨማሪ ብርሃን ብትጠቀሙ ላለመታየት የህንፃውን መብራት ለሰከንዶች ብታጠፉ በዛው ቅጽበት ህንፃውን በአላርም ድምፅ የሚቀውጡ ቴክኖሎጂዎች ተገጥመውለታል። ወደ ዳይመንዱ ክፍል የሚያስገባ በር በድርብርብ በሮች ይጠበቃል። የመጀመሪያው የብረት በር የሚከፈተው በኮድ ነው። ኮዱን በሙከራ ለማግኘት ከፈለጉ 1 ሚሊዮን ጊዜ መሞከር ይጠበቅብዎታል። ያለ ኮድ በሩን ገንጥለው ለመግባት በዘመናዊ ድሪል ለ12 ሰዓት ያለማቋረጥ መቦርቦር ይጠበቅብዎታል። ሆኖም ድሪል መጠቀም አይመከርም። ምክንያቱም በሩ ላይ የተገጠሙ ቫይብሬሽን የሚለዩ ማሽኖች በሰከንዶች ስለሚያስጠቁሩ ሌባ ተብለው ይያዛሉ። እድለኛ ሆነው በሩም ቢከፍቱት እንኳን በሩ ላይ የተያያዙ ማግኔት ፊልድ ያላቸው 2 የብረት ጠርዞች ስለሚላቀቁ በቅጽበት ህንፃው በአላርም ጩኸት ይደበላለቃል። እድለኛ ሆነው ይህንንም በር ያለ ችግር ካለፉት ቀጥሎ የህንፃው ሴኩሪቲ ጋር ብቻ በሚገኝ ቁልፍ ፍርቅርቅ በር ይጠብቀውታል። ይህንንም ቁልፍ አግኝተው አለፉት እንበል። አሁን እንኳን ደስ አሎት፣ ዳይመንድ ወደሚገኝበት ዋና ክፍል ገብተዋል። ችግሩ እያንዳንዱ ነጋዴ የራሱ የዳይመንድ ሳጥን አለው። እያንዳንዱ ሳጥን የሚከፈተው በ2 ቁልፍ ሲሆን አንዱ ባለቤቱ ጋር፣ አንዱ ደግሞ ሳጥኑን ያከራየው ድርጅቱ ጋር ይቀመጣል። ሳጥኑ ባለቤቱ ጋር ባለው ወይም ድርጅቱ ጋር ባለው ቁልፍ ብቻ አይከፈትም። ሳጥኑን ለመክፈት ሁለቱም ቁልፎች አንድ ላይ መምጣት አለባቸው። ሊዮናርዶ
የክፍለ ዘመኑን ታላቅ እቅድ ሲያቅድ ይህንን ሁሉ ሚስጥር ጠንቅቆ ያውቃል። ዝግጅቱን የጀመረው ዝርፊያው ከመካሄዱ ከ2 ዓመት ተኩል በፊት ነበር። ታዲያ የተከበረ ጣሊያናዊ ዳይመንድ ነጋዴ መስሎ መዝረፍ በሚፈልገው ዓለማችን ላይ ጥቂት ሀብታሞች ብቻ በሚፈልጉት ህንፃ ውስጥ አንድ ክፍል ቢሮ ተከራይቶ ስራውን ጀመረ። ቢሮውን ሲከራይ ለ24 ሰዓታት ወደ ህንፃው መግባትና መውጣት የሚያስችለው ኤሌክትሮኒክ ካርድ ተሰጠው። እዛ በቆየባቸው 3 ዓመታት የህንፃውን መግቢያና መውጫ የደህንነት ካሜራው እንዴት እንደሚሰራ፣ የጥበቃ ባለሙያዎች በምን ሰዓት እንደሚቀያየሩ፣ ዳይመንዶቹ የት እንደሚቀመጡና እንዴት ወደ ዳይመንዶቹ መድረስ እንደሚችል አብጠርጥሮ አጠና። በህንፃው ውስጥ የሚታወቁ በዳይመንድ ነጋዴነቱ ነውና ዳይመንዶችን የሚያስቀምጥበት የራሱ ሳጥን ተሰጠው። የመጨረሻ ደረጃ ጥበቃ በሚደረግለት የዳይመንድ ክፍል ውስጥ እንደ ልቡ መግባትና መውጣት ቻለ። ማንም ሰው ወደዚህ ክፍል ካሜራ ይዞ መግባትም ሆነ ፎቶ ማንሳት አይፈቀድለትም። ሆኖም ሊዮናርዶ ግን የራሱን ዳይመንድ ለማስቀመጥ ወደ ክፍሉ በሚገባበት ወቅት ፊት ለፊቱ ላይ በተተከለ ማይክሮ ካሜራ በደቂቃ ውስጥ በመቶዎቹ የሚቆጠር ፎቶዎችን አንስቶ ይወጣል። እነዚህን ፎቶዎች በመጠቀም እሱና 4 ባልደረቦቹ በዳይመንድ ማዕከል ህንፃ ውስጥ የዳይመንድ ክፍል የሚመስል ሌላ ክፍል ገነቡ። እዚህ ላይ ተመሳሳይ የደህንነት ስርዓትን የሚጠቀም ማሽን ሲገነቡ በማዕከል ውስጥ የሚሰሩና ለደህንነት አሰራር የሚበቁ አዋቂዎች ሳይረዷቸው አይቀርም ተብሎ ይጠረጠራል። ሆኖም ግን ለዚህ ምንም አይነት ማስረጃ ማቅረብ አልተቻለም። ዘስክሎፍ ተርንሚ የዘረፋ ቡድን የዋዛ አልነበረም። በየራሳቸው ዘርፍ ማስተር የሆኑ ስፒድ፣ ዘ ሞንስታር፣ ዘ ጂኒየስ፣ ዘ ኪንግ ኦፍ ኪ የተባሉ 4 ተጨማሪ አባላት አሉት። ኖርተር ቦርዶኖ የዳይመንድ ክፍል የመግባት እድሉን ተጠቅሞ ወደ ዳይመንድ ክፍል የሚያስገባው በር ላይ ፍጹም ሊታይ የማይችል ማይክሮ ካሜራ ተከለ። ካሜራው የደህንነት ባለሙያዎች ምን አይነት ኮድ ተጠቅመው በሩን እንደሚከፍቱት እየቀረጸ በዛው በህንፃው ውስጥ በሚገኘው የእሳት ማጥፊያ መሳሪያ ውስጥ ስለተደበቀ ያየውን ማስረጃ ይልካል። የመረጃ ቋቱ የተደበቀውን መረጃ በቀጥታ ለዘራፊዎቹ ቡድን ይልካል። እናም በሩን ከፍቶ ለመግባት 100 ሚሊዮን ጊዜ ሙከራ ከማድረግ ይገላግላቸዋል። የህንፃውንና የዳይመንዱ ክፍሉን የደህንነት ስርዓት ለዓመታት ከሰለሉ በኋላ የህንፃውን ደህንነት እንዴት ማለፍ እንደሚችሉ ራሳቸው በሰሩት ክፍል ውስጥ ለወራት መለማመድ ጀመሩ። ሙከራውን በመደጋገም ጥበቃውን አልፎ መግባት እንዴት እንደሚችሉ ደጋግመው በተግባር አረጋገጡ። ዝግጅቱና ሙከራው እንደተጠናቀቀ በህንፃው ውስጥ ሰው የማይበዛበትና ደህንነት ስራውም ለቀቅ የሚልበት የእረፍት ቀን ተመረጠ። ቅዳሜ ምሽት የካቲት 15 2003 ዓመተ ምህረት በተለየ ሁኔታ ቅዳሜ ምሽት የተመረጠበት ዋነኛ ምክንያት አብዛኞቹ ሰራተኞች አይሁዶች በመሆናቸው ቅዳሜ ምሽት ስራ እንደማይገቡ ስለሚታወቅ ነው። በተጨማሪም ተቋማቱ ህንፃው ውስጥ ባለው ከፍተኛ ቴክኖሎጂ ስለሚተማመኑ እንዲሁም መሰል ወንጀሎች ከዚህ በፊት ተከስተው ስለማይታወቅ የጥበቃ ሰራተኞች ቁጥር በዚህ ቀን በእጅጉ ይቀንሳል። ኖርተር ቦርዶኖ ለመጨረሻ ጊዜ ወደ ህንፃው የገባው ከዘረፋው 1 ቀን በፊት አርብ የካቲት 14 2003 ሲሆን በዕለቱ የገባው የሴቶችን የፀጉር ስፕሬ ይዞ ነበር። ስፕሬው ሲረጭ በክፍል ውስጥ ሙቀት በመለካት ሰው መኖሩና አለመኖሩን የሚያውቀው መሳሪያ እንዳይሰራ ያደርገዋል። በቀጣዩ ቀን ምሽት ፊልም የሚመስለው ዘረፋ በ4 ሰዎች ብቻ ሲፈጸም የእቅዱ ባለቤት ኖርተር ቦርዶኖ በተከራየው መኪና ውስጥ ቁጭ ብሎ ወጪ ወራጁን እያየ የተለየ የፖሊስ እንቅስቃሴ አለመኖሩን እየታዘበ የእቅዱን አፈጻጸም ይከታተል ነበር። ዘራፊዎቹ ወደ ህንፃው የገቡት ከዳይመንድ ማዕከሉ ጎን የሚገኝና ረጅም ዓመታት ተዘግቶ የቆየ ቢሮን በመጠቀም ነበር። ቢሮው ከዳይመንድ ማዕከሉ ጋር የሚያገናኘው አረንጓዴ ስፍራ ያለው ሲሆን የደህንነት ካሜራ የሌለው ብቸኛው የህንፃ ክፍል ይሄኛው ነው። መሰላል በመጠቀም ወደ ዳይመንድ ማዕከሉ ኮሪደር ደረሱ። እንቅስቃሴያቸውም እንዳይታይ አላርሙን አጥፍተው ወደ ውስጥ ገቡ። ቀጥሎ ለወራት የተለማመዱትን ትወና መተግበር ጀመሩ። የዓለማችን የመጨረሻ ደረጃ ጥበቃ በሚደረግለት የዳይመንድ ገበያ ገብተው ጠባቂዎቹ የተማመኑበት ቴክኖሎጂም ሳያቸው የ100 ሚሊዮን ዶላር ዳይመንድ ዘርፈው እንደ ቀልድ ተሰወሩ። ሁሉም ነገር በጥንቃቄ የተፈጸመ ነበርና በህንፃው ውስጥ የዘራፊዎቹን ማንነት የሚያሳይ አንዳችም ምልክት አልነበረም። ወደ ጣሊያን ለመሄድ ከቤልጂየም ወደ ፈረንሳይ ሲያቀኑ ለዘርፊያ የተጠቀሙባቸውን ቁሳቁሶች ማቃጠል ፈለጉ። ሁሉም በየእጃቸው የነበሩትን መረጃዎች በሙሉ አንድም ሳያስቀሩ አቃጠሉ። ከመካከላቸው ስፒድ የተባለ ባልደረባቸው ዕቃዎቹን ከማቃጠል ይልቅ በግዴለሽነት በአካባቢው በሚገኝ ጭቃ ውስጥ ወረወራቸው። ኖርተር ቦርዶኖ
የያዛቸውን ቁሳቁሶች አቃጥሎ ሲመለስ ስፒድ የራሱን ዕቃዎች እንዳላቃጠለ ተመለከተ። ዕቃዎቹን አንስቶ ቢመለከታቸውም ከዛ በላይ በአካባቢው ቢቆዩ ሊያዙ እንደሚችሉ በመስጋቱ ዕቃውን ጥሎ ጉዟቸውን ቀጠሉ። በነጋታው የአካባቢው ገበሬ የሆነ የመሬቱ ባለቤት በቦታው የተመለከተው ነገር ስላጠራጠረው ለፖሊስ ደወለ። ካገኛቸው ዕቃዎች መካከል አንት ዩሮፕ የዳይመንድ ማዕከል የሚል ጽሑፍ ነበር። ፖሊስ ይህንን ሲሰማ መረጃውን ሰበሰበ። ከተገኙት መረጃዎች መካከል ግማሹ የተበላለት ሳንዱች አንዱ ነው። ፖሊስ ሲያጣራ ኖርታር ከዳይመንዱ ማዕከል ፊት ለፊት በሚገኘው ካፌ ሳንዱች ሲገዛ የሚያሳይ የደህንነት ካሜራ መረጃ ተገኘ። በሳንዱቹ ላይ የተገኘው ዲኤንኤ ደግሞ በሚያሳዝን ሁኔታ የኖርታር ቦርዶሮ ዲኤንኤ ጋር ተመሳሰለ። በዚህም ኖርታር ቦርዶሮ 10 ዓመታት ተፈረደበት። ግብረ አበሮቹም እያንዳንዳቸው የ5 ዓመት እስር የተፈረደባቸው ሲሆን የዘረፉት ዳይመንድ ግን ቅንጣት እንኳን ሊገኝ አልቻለም። ኖርታር ቦርዶሮ ካሳ ሊከፍል ተስማምቶ በ2010 የተለቀቀ ሲሆን ካሳውን ባለመክፈሉ ምክንያት በ2013 ከአሜሪካ ወደ ጣሊያን ሲመለስ ፈረንሳይ ላይ ተይዞ ለ4 ዓመታት ከታሰረ በኋላ በ2017 በነፃ ከእስር ተፈቷል። ታሪካቸው በጣሊያን ተከታታይ ድራማ ተሰርቶለታል፣ መጽሐፍም ተጽፎለታል፣ እንዲሁም ዶክመንታሪዎችም ተሰርተውበታል። ውድና የተከበራችሁ የአንቶልድ ያልተነገረ ቤተሰቦቻችን ዛሬ ምርጥ የሆነ ታሪክን ወደ እናንተ አቀረብን። ቀጣይ እንደዚህ አይነትና መሰል የሆነ ታሪክን ወደ እናንተ እስከምናቀርብ ድረስ ቸርን ሰንብት።